መቼም ልጆቹ ያስቸግሩሻል አውቃለሁ፣ ግን ታገሽ አደራሽ። እሱ እንኳን ያሳስብህ እንዴ? በዛ ላይ ህፃናት አደረካቸው እንዴ? ልቅኔ ደስ የሚለኝ አብሬ ብሄድ ነበር። ለስራ ባይሆንማ ቫኬሽን ቢሆንማ እኔም አብሬሽ ብሄድ ደስ ይለኝ ነበር። ምን ግርም እንደሚለኝ ታውቃለህ? ይህ ሁሉ ዘመን አልፎ ልጆች ወልደን ስንት ክፉና ደግ ነገሮችን አሳልፍ ዛሬም ድረስ የምትናፍቀኝ ነገር ተዋደው ሲጋቡ እንደዚህ ነው። የኔ ትልቁ የህይወቴ ስኬት አንቺና ልጆቼ ናቸው። አውቃለሁ ዳሬ፣ ግን በቃ አንተ ሳትኖር ቤቱ ይቀዘቅዛል እንዴ። ዳጣን የምታክል አሙቁልኝ እያለች ዳጣ የገላገለችኝ ውሃ ነው። ዳጣ ቤት ውስጥ ካለች እኮ ሌሎቻችን ቤት እንኑር አንኑር ግድ የላትም። ይኸውልሽ እኔማ እነሱ ልጆች ተቃቅፈው ሳያቸው ሲያወሩ ሳያቸው እውነት ውስጤ በደስታ ነው የሚፍለቀለቀው። ወይ አንተ ለውሃ ያለ ፍቅር አይጥም። በይ በይ በይ፣ ጣት ከጣት አይበላለጥም። ይኸውልሽ እኔ አንቺንም አቢጌልንም ሁላችሁንም እኩል ነው የምወዳችሁ። አውቃለሁ፣ ግን ደሬ ውሃ ጥበቃ ያስፈልጋታል። ይስ ምናልባት ህመሚውን እንድናስበርበራት። ይኸውልሽ የዋህነት በሽታ ሆነ አያውቅም ማርቲዬ። እኔ እኮ የዋህ ሆና ብትኖር ደስ ይለኛል፣ ግን አድርገውና እኔ አንድ ነገር ብሆን። ውይ ደሬ እባክህ እንደዚህ አትበል። ለነገሩ ከክሰቶ ጥፍር አይነሳም አይደል የሚሉት። ቆቅ የሆነች እህት አለቻት። ማንን? ዳጣን ማለትሽ ነው? ማለቴ አቢጌልን ማለትሽ ነው? እሷ አለችላት። ይኸውልሽ አቢጌል ራስ ወዳድ ሆናለች። ራስ ወዳድ ሰው ደግሞ አይደለም ለሌላ ለራሱም አይሆን። ራስ ወዳድ ነው ብለህ ነው? አይመስለኝም። ገና እኮ ማለት አልበሰለችም። ከምር እድሜዋን በልተንባታል። ለየትኛው እድሜ ብላ ስትለኝ በጣም ነው የጥፋተኝነት ስሜት የተሰማኝ። እችን የመሰለች ልጅ ወይ አላስተማርናት ወይ ራሷን ህይወት አላስጀመርናት። እንዴ ደሬ እያወራሁ እኮ ነው፣ አትመልስልኝም እንዴ? ማርቲ የስማሽ እኮ ነው። ግን አንድ ሰው ድሃ ስለሆነ እድሜ ልኩን አገልጋይ ሆኖ መኖር የለበትም። እስከሆነ ጊዜ ከሰራ በኋላ ራሱን እንዲችል ማድረግ ደግሞ የኛ ግዴታ ነው። ግን ሰላም ደግሞ መሄድ አልፈልግም ካለች እስከፈለገችው ጊዜ ድረስ ትቆይ እና በቃ ዝም እንበላት። አይ ያላት ገንዘብ ላይ የሆነ ነገር ጨምረንላት አንድ ቋሚ ነገር እንገዛላታለን። እስከዛ ግን መቆየት ፈልጋለሁ እስካለችው ጊዜ ድረስ ትቆይ። እንደዛ ይሻላል ደሬ? አዎ እንደዛ ቢሆን ይሻላል ካልክሽ። Abigail did. ውሃዬ እዚህ ጋር ቁጭ በይ። ነይ። እሺ እኔ የምልሽ የት ቆይተሽ ነው? ዳጣ ጋር ነው የቆየሁት። ምን እያደረገች ነው? ምንም ናታን የሰጣትን መጽሐፍ እያነበበች። ናታን እኮ መርዝ ጠጭ ብላ እራሱ ትጠጣለች። እንዴ ናታን እኮ ክፉ ሰው አይደለም። መርዝ የሰጣትን መሽ ያለጣ። የዳጣን ፓስወርድ ግን ታውቂዋለሽ? እስኪ ያሳይኝ። እሺ
እሺ ሆዬ ስልኩን እዚህ ጋር አስቀምጪና እስኪ ጭንቅላቴን ይልኝ የሆነ የሚያምኝ ነገር አለ። እሺ ምን አለው? ፀጉርሽ ላይ ነው። ፀጉር ሂጅ፣ ከዚህ ውረጅ፣ ሂጅ። ታስጠላም። እግዚአብሔር ምን አይነት ነች? ኤብዬ ሳምሽ አልፈልግም። ዞር በይልኝ። ጉንጭሽን ብቻ እኮ ነው። አንድ ጊዜ ዞር በይልኝ ከዚህ አልኩሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ይዤ የመጣሁላችሁ ዳጣ ክፍል 14 ነው ይዤ የመጣሁኝ ማለት ነው። እና አደራሽን ልጆችን እንዳያስቸግሩሽ፣ እሱ እንዳያሳስብህ፣ ህፃናት አረካቸው እንዴ ፍቅር አብረን ብንሄድ ደስ ላይ ነበር። የስራ ባይሆንማ ባክሽን ቢሆን አብሬ ብሄድ ደስ ላይ ነበር። ምን እንደምናፍቀኝ ይህ ሁሉ ዘመን አልፎ ክፉና ደጉን አሳልፈን ያ ጊዜ ሳስታውሰው በጣም ነው ደስ የሚለኝ። አንተ ሳትኖር ቤቱን በጣም ነው የሚቀዘቅዘው። እንዴ ዳጣን ያክል ልጅ እያለች ዳጣ ቤት እያለች ይኸውልሽ እነሱ ልጆች ተቃፈው ሲያወሩ ሳያቸው ውስጤ በደስታ ይፈከፈካል በማለት መልስ ሰጥ። በይ ጣት ከጣት አይበላለጥም በማለት ልጆቼም አንቺንም እኩል ነው መወዳችሁ ደሬ ብላ ውሃን ክትትል ያስፈልጋታል አለች። ከዛ ማርትዬ አይ እንደዚህ ብትሆንም ይሻላታል አድርገውና አንድ ነገር በሆኑ በማለት መለሰ። ቤተሰብ ስለነበረን ቆይታ